ሰላም እንዴት ቆያችሁ ተማሪዎች? ዛሬ በዚህኛው ቪዲዮ ፓርት 2 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ቻፕተር 1 ይዤላችሁ ቀርቤላችኋለሁ። እስከዛ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ፎሎ እንድታደርጉ፣ ላይክ እንድታደርጉ፣ ኮመንትም ቪዲዮ ይዤላችሁ እንዲቀርብላችሁ የምትፈልጉበት ርዕስ ካለ ኮመንት ላይ እንድታሳውቁኝ እላለሁ። ቀጥታ ወደ ትምህርታችን እንመለስ። ባለፈው ቪዲዮ ላይ እንግዲህ ስለ ኢመርጂንግ ቴክኖሎጂ አንዳንድ ሀሳቦችን ከቤዚክ ሀሳቦች ላይ ተነስተን አይተን ነበር። መጀመሪያ ቴክኖሎጂ ማለት ራሱ ምን ማለት እንደሆነ፣ ከዛ አንስቶ ደግሞ ኢቮሉሽኖቹ ምን አይነት ሁኔታ ውስጥ እንደነበሩና እያንዳንዱን ነገር አንስተን እንዳየን ፓርት 1 ቪዲዮ ላይ ታስታውሳላችሁ ብዬ ተስፋ አድርጋለሁ። በዛሬ ቪዲዮችን ደግሞ ኢንትሮዳክሽን ቱ ሂውማን ኤንድ ማሽን ኢንተራክሽን ወይም ሁማን ቱ ማሽን ኢንተራክሽን የሚለውን ማሽን እና ሂውማን እንዴት ነው ኢንተራክት የሚያደርጉት ወይም ማሽን እና የሰው ልጅ እንዴት ነው ኢንተራክት የሚያደርገው የሚለውን አብረን እንመለከታለን ማለት ነው። ስለዚህ አብረን የምንመለከተው በዚህኛው ርዕስ ላይ ይሆናል ማለት ነው። ስለዚህ ምን ማለት ነው ከትርጉሙን ነው። ስለዚህ the communication interaction between humans and a machine via a user interface ማለትም ይሄ ማለት ነው ኮምፒውተር እና ማሽን ሁለቱም ሂውማን ቢንግ አይደሉ። አንዱ ግዑዝ ፕሮግራም የተደረገ ማሽን ነው፣ ሌላው ደግሞ የሚናገር የሚያወራ ስሜት ያለው ፍጡር ሰው ነው ማለት ሂውማን። እነዚህ ሁለቱ ነገሮች አሁን ኢንተራክት እንዲያደርጉ ወይም ኮሚኒኬት እንዲያደርጉ ምን ያስፈልጋል ማለት ነው? ዩዘር ኢንተርፌስ የሆነ እነሱ የሚያወሩበት ወይም የሚገናኙበት የሆነች ኢንተርፌስ ነገር ቦታ ያስፈልገናል ማለት ነው። ስለዚህ ኢንተራክሽን ወይ ኮሚኒኬሽን የሚፈጠረው በምንድን ነው ማለት ነው? በዩዘር ኢንተርፌስ ነው ማለት ነው። Nowadays a natural user interface such as gesture have gained increasing attention as they allow humans to control machines through natural and intuitive behavior ይላል። ይሄ ምንድን ነው? ኖርማሊ ናቹራሊ ጀስቸሮችን በመጠቀም አሁን ለምሳሌ ስልኮቻችንን ለመዝጋት አሁን እንደ ድሮ ፒን ፓስወርድ ምናምን ብቻ ማስገባት አይጠበቅብን። ናቹራል የሆኑ ጀስቸሮችን በመጠቀም የፊታችንን ጀስቸር በመጠቀም ምን ማድረግ እንችላለን ማለት ነው? ከስልኮቻችን ጋር ኮሚኒኬት ማድረግ እንችላለን። ለምሳሌ አንድ የዘጋሁትን ስልክ እኔ በፊቴ ጀስቸር ብቻ በፊቴ ፈገግታ ወይም በሆነ ሳውንድ ብቻ ፎቶ ማንሳት ወይም ስልኬን መክፈት ከቻልኩ ያ ምንድነው ማሽኑና ወይ ስልኩና ወይ ኮምፒውተሩና ስልኩ ምን እያደረጉ ነው ማለት ነው? ኮሚኒኬት እያደረጉ ነው ማለት ነው። ይሄ ማለት ምን ማለት ነው? ተቀይሯል። ድሮ ከነበረበት ብቻ ሳይሆን ኢቨን ናቹራል ጀስቸር ራሱ ምንድነው አንድ ኮሚኒኬት የሚደረግበት ማሽንና ኮምፒውተር ማሽንና የሰው ልጅ ኮሚኒኬት የሚያደርግበት ዋን ወይ ነው ማለት ነው። አንድ study of how people interact with computer and to what extent computer are or are not developed for the successful interaction with human being. Human to computer interaction ስንል how people interact with computer የሰው ልጅ ወይም ሰዎች እንዴት ከኮምፒውተር ጋር ኢንተራክት ያደርጋሉ እና ምን ያክል ነው ከኮምፒውተር ጋር ደግሞ ምን ማድረግ ኢንተራክት ማድረግ የሚችሉት የሚለውን ይገልጽልናል፣ ያስረዳናል ማለት ነው። HCI 3 ፓርቶች አሉት። HCI ወይም ሁማን ኮምፒውተር ኢንተራክሽን 3 ፓርቶች በውስጥ አሉት። ዩዘር አለ፣ ተጠቃሚው ኮምፒውተሩን ወይም ማሽኑን የሚጠቀመው ተጠቃሚ አለ፣ ሁለተኛ ኮምፒውተር ማሽኑ እና ሶስተኛ ደግሞ ወይ በምን አይነት ሁኔታ ነው ማሽኑ እና ዩዘሩ ኢንተራክት የሚያደርጉት የሚለው ሶስተኛው መንገድ ነው። ስለዚህ ሁማን ቱ ኮምፒውተር ኢንተራክሽን ወይም HCI 3 ፓርቶች በውስጡ አሉት። የመጀመሪያው ምንድነው? ዩዘር አለ፣ በመቀጠል ምን አለ? ኮምፒውተር አለ፣ ማሽን አለ፣ ሶስተኛ ላይ ደግሞ ምን አለ ማለት ነው? ወይ ኮሚኒኬት የሚያደርጉበት ወይ አለ ማለት ነው። ይሄ ሶስቱ የHCI ወይም ሁማን ኮምፒውተር ኢንተራክሽን ፓርት ነው ማለት ነው። how do user interact with computer? እሺ ሂውማን ቱ ኮምፒውተር ኢንተራክሽን ይሄን ይመስላል ካልን እንዴት ነው ሰዎች ከኮምፒውተር ጋር ኢንተራክት ማድረግ የሚችሉት የሚለውን እኔ the user interact directly with hardware for human input and output such as display examples through the graphical user interface. ሰዎች ከኮምፒውተር ጋር ኢንተራክት የሚያደርጉት በምንድን ነው? ኢንፑት በመጠቀም ኢንፑት ዲቫይስ እና አውትፑት ዲቫይስ የሚባሉት አሉ እናያቸዋለን፣ ወደታች አሉ። ስለዚህ
ዩዘሮቹ ኢንተራክት የሚያደርጉት ምንድነው ሃርድዌሮች ናቸው። ሃርድዌሮችን በመጠቀም ዳታ ኢንፑት ያደርጋሉ። ከዛ ኢንፑት ያደረጉትን ደግሞ በስክሪን በሞኒተር አውትፑት ወይም ዲስፕሌይ ይደረጋል። በዛን ሰዓት ምን አደረጉ ማለት ነው? ኢንተራክት አደረጉ፣ ኮሚኒኬት አደረጉ ማለት ነው። ሶ አንድ ሰው ከኮምፒውተር ጋር ኢንተራክት የሚያደርገው በዚህ አይነት ሁኔታ ነው ማለት ነው። ሶ ኢንፑት ዲቫይስ ከሌለ የሰው ልጅ ከኮምፒውተር ጋር ምን ማድረግ አይችልም፣ ኢንተራክት ማድረግ ኮሚኒኬት ማድረግ አይችልም ማለት ነው። ኢንፑት ካለ ደግሞ አውትፑት ያስገባው ነገር ደግሞ ዲስፕሌይ ሊሆንለት ያስፈልጋል። ለዩዘሩ ዲስፕሌይ መሆን አለበት። ሶ ዲስፕሌይ ሊሆን ደግሞ ምን ያስፈልጋል ማለት ነው? ሞኒተር ያስፈልጋል፣ ስክሪኖች ያስፈልጉናል ማለት ነው። ሶ ኢንፑት ዲቫይስ ካለ አውትፑት ዲቫይስ ካለ ምን ማድረግ ይቻላል ማለት ነው? ኮምፒውተር እና የሂውማን ቢንግ የሰው ልጅ ምን ማድረግ ይችላል ማለት ነው? ኢንተራክት ማድረግ ይችላል ስሩ ግራፊካል ዩዘር ኢንተርፌስ። ግራፊካል ዩዘር ኢንተርፌስ አለ ማለት ይሄ ማለት ነው የማሽኑ ኢንተርፌሶች። ኢንተርፌስ ማለት አሁን ለምሳሌ ስልክ ዌብሳይት ሲንከፍት መጀመሪያ የሚመጡ ሆም ፔጆች አሉ አይደል? ልክ እንደነሱ ስልካችን ላይ አሁን አፕሊኬሽን ስናይ ሲንከፍት ጌሞችን ሲንከፍት መጀመሪያ የሚመጣ እነዛ ኢንተርፌሶች ይባላል። ስለዚህ በእንደዛ አይነት ሁኔታ መጀመሪያ ጊዜ ግራፊካል ዩዘር ኢንተርፌስ ሲኖር ያ ኢንተርፌስ ዌብሳይቱ ማሽኑ ወይ ኮምፒውተሩ ወይ ስልኩ ወይ አፕሊኬሽን የሚሰራበት ምን ይኖራል ማለት ነው? ዩዘር ኢንተርፌስ አለ፣ ፌሱ አለ ማለት ነው፣ ገጹ አለ ማለት ነው። ከዛ ምን ያደርገ ያን ገጽ ተጠቅመን የሆነ አሁን ለምሳሌ ካልኩሌተር በስልካችን መደመር ከፈለግን ምን አለ የሚመጣልን? ካልኩሌተርን ስንከፍት ትክክለኛ ካልኩሌተር የሚመስል ፌስ ይመጣል፣ ኢንተርፌስ ይመጣል ማለት ነው። ስለዚህ አንድ ቁጥር መንካት ከፈለግን አንድ ቁጥር ላይ ያለውን ይደነካል፣ አንድ ቁጥር ዲስፕሌይ ያደርግልናል። ኮሚኒኬት እያደረግን ነው። ሲደመር እንላለን፣ ይደመር ይጽፋል። ከዛ 3 እንላለን፣ 3 ቁጥር እኩል ይሆናል ስንል ደግሞ መልሱን ምን ያደርግልናል? ዲስፕሌይ ያደርግልናል። ሶ የሰው ልጅ ከማሽን ጋር ኢንተራክት የሚያደርገው ኢንፑት እና አውትፑት ዲቫይስን በመጠቀም በግራፊካል ዩዘር ኢንተርፌስ ነው ማለት። ሶ ዩዘር ኢንተራክት ኮምፒውተር ኦቨር ዚስ ሶፍትዌር ኢንተርፌስ ዩዚንግ ጊቨን ኢንፑት እና አውትፑት። አሁን እንዳልኳቸው ሶፍትዌር ኢንተርፌስ ዩዚንግ ሶፍትዌር ኢንተርፌሱን ኢንተራክት ማድረግ የሚችሉት በምንድን ነው? ጊቨን ኢንፑት እና አውትፑት ሃርድዌርን በመጠቀም ማለት ነው። እነዚህ በመጠቀም ኢንተራክት ማድረግ ወይም ኮሚኒኬት ማድረግ ይቻላል። የኢንፑት ዲቫይስ የሚባሉት ለምሳሌ ኪቦርድ፣ የኮምፒውተራችን ኪቦርድ፣ ጆይስቲክ፣ ፕሌይስቴሽን የሚጫወቱበት እሱ አለ። ባርኮድ ሪደር፣ ባርኮድ ማለት አሁን ለምሳሌ የሆነች አይዲ ላይ መታወቂያዎች ለብዙ ጊዜ ይኖራል። ናሽናል አይዲ ላይ መሆኖች መስመር አይዲ ላይ ብቻም ሳይሆን ብዙ እቃዎች ላይ ይኖራል እና ያ ምንድነው? ኮድ ነው። ኮድ ማለት ነው። ያ ሪደር አለ፣ ያን የሚያነብ ሪደር አለ። ያ ልክ ሪድ ሲደረግ በዚህ ባርኮድ ሪደር በሚባለው ስለዛች ምርት ምን ያደርጋል ማለት ነው? ዲስፕሌይ ያደረገ ኢንፎርሜሽን። ለምሳሌ አሁን ናሽናል አይዲያችን ከጀርባ ያለውን ስካን ስናደርግ ምንድን ነው የኛን ባክግራውንድ ኢንፎርሜሽን ዲስፕሌይ ያደርጋል። ስለዚህ ባርኮድ ሪደር እንደዛ ማሽን ስካነር አለ፣ ማውዝ አለ። እነዚህ ኢንፑት ዲቫይስ ይባላሉ። አውትፑት ዲቫይስ ደግሞ አውትፑት የሚሰጡን ለምሳሌ ሞኒተር፣ የስልካችን ሞኒተር፣ የኮምፒውተራችን ሞኒተር፣ ቴሌቪዥን፣ እነዚህ ሞኒተር ይባላሉ። ፕሪንተር አለ፣ ሄድፎን አለ፣ ስፒከር፣ እነዚህ አውትፑት ዲቫይስ ይባላሉ። ስለዚህ እነዚህ ሁለቱን በመጠቀም የሰው ልጅ ከማሽን ጋር ምን ማድረግ ይችላል ማለት ነው? ኮሚኒኬት ማድረግ ይችላል ማለት ነው። ይችላል። ሶ ምንድን ሃው ኢት ኢዝ ኢምፖርታንት HCI ምን ያክል ይጠቅማል? ዘ ጎል ኦፍ HCI ኢዝ ቱ ኢምፕሩቭ ዘ ኢንተራክሽን ቢትዊን ዩዘር ኤንድ ኮምፒውተር በሜክ ኮምፒውተር ሞር ዩዘር ፍሬንድሊ ሪሴፕቲቭ ቱ ዘ ዩዘርስ ኒድ ማለት ዋናው የHCI ወይም ሂውማን ኮምፒውተር ኢንተራክሽን ጥቅሙ ወይም ጎል ወይም አላማው ምንድነው? ኢንተራክሽን በኮምፒውተር እና በሰው ዩዘሩ መካከል ያለውን ኢንተራክሽን ምን ለማድረግ ነው ማለት ነው? ዩዘር ፍሬንድሊ በቀለል ብሎ እንዲቀርባቸው እንዲጠቀሙት፣ ሳይጨነቁ፣ ከለሩ ሳያስጠላቸው፣ ዲዛይኑ ሳያስጠላቸው ተጠቃሚውን አትራክት አድርጎ ይዞ መቆየት እንዲችል ለማድረግ ነው ማለት ነው። ይዞ ለማቆም እንዲችል ለማድረግ እና ሪሴፕቲቭ ቱ ዘ ዩዘርስ ዩዘሩ ምንድነው የሚፈልገው የሚለውን ነገር በደንብ ለማጥናትና ሰውየውን ዩዘር ፍሬንድሊ አሁን በጣም ተጠግቶ ደስ ብሎት እንዲጠቀም ማድረግ መቻል ነው ዋና የHCI። ሌላ የአድቫንቴጅ ኦፍ HCI የሚባሉ ሌላ የHCI ጥቅም የሂውማን ኮምፒውተር ኢንተራክሽን ጥቅሙ ምንድነው? ሲምፕሊሲቲ ነው። ሲምፕሊሲቲ በጣም ኢዚ መሆን አለበት። አሁን ዌብሳይቶች ለህፃናት ሲሰሩ ምንድነው ለህፃን እንዲመች ተደርጎ ነው። ህፃናት የሚወዱት አይነት ተደርጎ ነው። አይታችሁ ከሆነ ብዙ ለህፃናት የተሰሩ አፕሊኬሽኖች ላይ የሆነ በጣም የአኒማል
በጣም ከለርፉል የሆኑ ከለሮች የማያስጨንቁ አይነት ስታፍ ነገር ሲምፕል ሆነ ማለት ነው። ሲምፕል የሆነ ዲዛይን ሲምፕል የሆነ ለመጠቀምም ለማየትም ለአይናችንም ከአትራክሽንም አንፃር ሲምፕል የሆነ ዌብሳይት ወይም ከማሽን ጋር ያለው ኢንተራክሽን ሲምፕል እንዲሆን ኢዚ ኦፍ ዲፕሎይመንት። ይሄ ማለት ደግሞ ምን ማለት ነው? ዲፕሎይ ሲደረግ አሁን ሶፍትዌሮች ከተሰሩ በኋላ ብዙ ፕሮሰሶችን ካለፉ በኋላ ምንድን ዲፕሎይ ይደረጋል አይደል? ዲፕሎይ እንደ ኦፕሬሽን ኢዝ በጣም ቀለል ለማድረግ ዲፕሎይ ሲደረግም ቀላል፣ ኦፕሬት ሲያደርግም በጣም ቀላል እንዲሆን ለማድረግ ነው ማለት። ቀጣይ ደግሞ ምንድን ኮስት ኦፍ ሴቪንግ ፎር ስሞለር ሴትአፕ ይላል። ምንድነው ስሞለር ኮስት ሴቭ ለማድረግ ኮስት ሴቭ ለማድረግ እና በስሞለር ሴትአፕ ምን ለማድረግ ነው ለመጀመር ይጠቅመናል። they also reduce solution design time and integration complexity ማለት ስለዚህ reduce solution design time የሚቀንሳል፣ ኢንተግሪቲ ኮምፕሌክሲቲን በዛው ልክ እንዲቀንስልን ሁማን ኮምፒውተር ኢንተራክሽን ያደርጋል ማለት ነው። ኦኬ አሁን በመቀጠል ደግሞ ምንም ዲሲፕሊንስ ኮንትሪቢዩቲንግ ቱ ሂውማን ኮምፒውተር ኢንተራክሽን። አሁን ግቢ ላይ ሁማን ኮምፒውተር ኢንተራክሽን የሚባለው ኮርስ ርዕስ እንደ አንድ ኮርስ ስለሆነ ለዚህ ሂውማን ኮምፒውተር ኢንተራክሽን ለሚባለው ዲሲፕሊን ኮንትሪቢዩት የሚያደርጉት ዲሲፕሊኖች እነማን ናቸው? የትኛው ዲሲፕሊን ነው ለሂውማን ኮምፒውተር ኢንተራክሽን ኮንትሪቢዩት የሚያደርገው የሚለውን እኔ የመጀመሪያው ኮግኒቲቭ ሳይኮሎጂ ነው። ኮግኒቲቭ ሳይኮሎጂ ሊሚቴሽን፣ ኢንፎርሜሽን ፕሮሰሲንግ፣ ፐርፎርማንስ ፕሬዲክሽን፣ ኮኦፐሬቲቭ ወርኪንግ እንደ ካፓቢሊቲ። ይሄ ምንድነው? ከሳይኮሎጂ ጋር ይገናኛል ማለት ነው። ከሳይኮሎጂ ጋር ይገናኛል። ይሄም ምንድነው? ኢንፎርሜሽን ሂውማን ኮምፒውተር ኢንተራክሽን ሃው humans perceive, remember, process information to design that align with the human cognitive process። ስለዚህ አይምሮአችን የሚሰራበት የራሱ የሆነ መንገድ አለው። ያ የሚሰራበትን መንገድ ደግሞ እንዴት አድርጎ ፐርሲቭ ያደርጋል። አሁን ለምሳሌ ህፃናት ይሄን ሶፍትዌር ይሄን ዌብሳይት ሲጠቀሙ ወይም አፕሊኬሽን ህፃናት ሲጠቀሙ እንዴት ነው አይምሮአቸው ፐርሲቭ የሚያደርጉ? እንዴት ነው ነገሮችን ሪሜምበር የሚያደርጉት? ፕሮሰስ ኢንፎርሜሽን የሚለውን እንዴት ነው የሚለውን ምን ያደርጋል ማለት ነው። መጀመሪያ ላይ ጋዘራ ስተዲ ያደርጋል ማለት። ይሄን ደግሞ ልናጠና ስለ ሰው ሳይኮሎጂ፣ ስለ ሰው ፍላጎት፣ ስለ ህፃናት፣ ስለ ተላላቆች፣ ስለ ወጣቶች የሚፈልጉትን ነገር ደግሞ ምናጠናበት ወይ ደግሞ በሳይኮሎጂ ኮግኒቲቭ ሳይኮሎጂ በኩል ደግሞ ምናደርጋለን ማለት እናጠናና ያን በሳይኮሎጂ ውስጥ ያለውን እውቀት ደግሞ ምን እናደርጋለን ማለት ነው ወደ ዲዛይናችንም እናመጣለን ማለት ነው። ስለዚህ እዚህ ቦታ ላይ ማወቅ ያለብን ማድረግ ያለብን ነገር ምንድነው? ኮግኒቲቭ ሳይኮሎጂም የራሱ አሻራ ሂውማን ኮምፒውተር ኢንተራክሽን ላይ እንዳለው ከዚህ መረዳት እንችላለን ማለት ነው። በመቀጠል ኮምፒውተር ሳይንስ ነው። ኮምፒውተር ሳይንስ ደግሞ ምንድነው? ኢንክሉዲንግ ግራፊክስ ቴክኖሎጂ፣ ፕሮቶታይፒንግ ቱል፣ ዩዘር ኢንተርፌስ ማኔጅመንት ሲስተም ማለት ነው። ፎከስ ኦን ዲቨሎፒንግ አልጎሪዝም፣ ዳታቤዝ ማኔጅመንት፣ ኔትወርክ ፕሮቶኮል ዛት ሰፖርት ዩዘር ኢንተርፌስ። ኮምፒውተር ሳይንስ ደግሞ ምንድነው የሚያደርገው? ግራፊክስ ጋር የሚገናኙትን ከቴክኖሎጂ ፕሮቶታይፕ ቱሎች፣ ፕሮቶታይፕ ለመስራት የምንጠቀማቸው ቱሎች አሉ። ዩዘር ኢንተርፌስ ማኔጅመንት ሲስተም፣ ዩዘር ኢንተርፌሶቹን እንዴት አድርገን ነው ማኔጅ የምናደርገው የሚለውን እሱን ምን ለማድረግ እንጠቀማለን ማለት ኮምፒውተር ሳይንስ ሰፖርት ያደርጋል ማለት። ሌላ ደግሞ ፎከስ ኦን ዲቨሎፒንግ አልጎሪዝም፣ የተለያዩ አልጎሪዝም ፕሮግራሞችን ዲቨሎፕ ዳታቤዝ ማኔጅመንቶችንም እና ኔትወርክ ፕሮቶኮል ዛት ሰፖርት ዩዘር ኢንተርፌስ፣ ያን ዩዘር ኢንተርፌስ ዲዛይን የሚደረገው ዩዘር ኢንተርፌስ ሰፖርት የሚያደርጉ የተለያዩ ኔትወርክ ፕሮቶኮሎች ስላሉ እነሱን በኮምፒውተር ሳይንስ ውስጥ መመልከት ይችላል። ስለዚህ ሁለተኛው ኮምፒውተር ሳይንስ ዲሲፕሊን ዛት ኮንትሪቢዩቲንግ ቱ ሂውማን ኮምፒውተር ኢንተራክሽን ማለት ይችላል። ሊንግዊስቲክ ደግሞ ምንድነው? ኮንትሪቢዩት ቱ ዘ ስተዲ ኦፍ ላንጉዌጅ አስ ኢት አፕላይስ ቱ ዩዘር ኮምፒውተር ኮሚኒኬሽን ኢንክሉዲንግ ናቹራል ላንጉዌጅ ኢንተርፌስ ኤንድ ዲያሎግ ዲዛይን ይላል። ይሄ ደግሞ ምንድነው? ሊንግዊስቲክ ከቋንቋ ጋር ይገናኛል። እንዴት ሰዎች ይግባባሉ፣ እንዴት ዩዘር ኮምፒውተር ኮሚኒኬሽን ላይ መጠቀም እንችላለን የሚለውን ናቹራል ላንጉዌጅ ኢንተርፌስ ማለት። ስለዚህ ናቹራል ላንጉዌጆችን ተጠቅመን እንዴት አድርገን ኮሚኒኬት ማድረግ እንችላለን የሚለውን ዲያሎግ ዲዛይን ላይ። ስለዚህ ሶስተኛ ሊንግዊስቲክ ነው። አርቲፊሻል ኢንተሊጀንስ፣ ቀጣዩ አርቲፊሻል ኢንተሊጀንስ ነው። ፓወር ስዊችስ ላይክ ጀስቸር ስፒች ሪኮግኒሽን ኢናብሊንግ ሞር ናቹራል ኢንፑት ሜተድ ነው። ስለዚህ ይሄ ደግሞ ምንድነው? ኮምፒውተር ጋር ኢቨን መጻጻፍ ኪቦርድ ተጠቅመን ከመጻጻፍ አልፈን በጀስቸር በፊታችን ባለው ፈገግታና እንትን
የማድረግን እንደ ስፒች ሪኮግኒሽን እነሱን በመጠቀም አርቲፊሻል ኢንቴሊጀንስ ጋር ኮምባይን ሚክስ በማድረግ ሂውማን ኮምፒውተር ኢንተራክሽን ላይ ምን ያለ ማለት ነው ኮንትሪቢዩት ማድረግ ይችላል። አርቲፊሻል ኢንቴሊጀንስ የራሱ የሆነ ኮንትሪቢዩሽን አለው ማለት ኢንሃንስ ኢንቴሊጀንስ ኦፍ ሲስተም ሰች አስ ዲሲዥን ሰፖርት ሲስተም ክሪኤትስ ሳም አዳፕቲቭ ዩዘር ኤክስፒሪየንስ። ስለዚህ እነዚህ ዲሲፕሊኖች ወይም ይሄ እነዚህ ሰፖርት የሚያደርጉ ሂውማን ኮምፒውተር ኢንተራክሽን ሰፖርት የሚያደርጉ ዲሲፕሊኖች አድ ሲደረጉ የተለያዩ ሪፒቲቲቭ የሆኑ ታስኮችን ለመስራት ዲሲዥን ሰፖርት ሲስተም እነዚህ ሲስተሞችን ሰፖርት ለማድረግ ለመስራት እዛው ስለመጠቀም ይረዱናል ማለት ነው። ስለዚህ አርቲፊሻል ኢንቴሊጀንስም የራሱ የሆነ ሂውማን ኮምፒውተር ኢንተራክሽን ውስጥ የራሱ የሆነ አሻራ አለው። ኖርማሊ ኢንፑት ከምንጠቀማቸው ጀስቸር እና ስፒች ሪኮግኒሽን ተጠቅመን ምን ማድረግ እንችላለን ማለት ነው ከሂውማን ኮምፒውተር ኢንተራክሽን ጋር ኮምባይን አድርገን መጠቀም እንችላለን። ቀጣይ ደግሞ ምንድነው ሂውማን ፋክተርስ ይላል። ፎከስ ኦን ኦፕቲማይዚንግ ዘ ዲዛይን ኦፍ ሲስተም ፕሮዳክት ኢንቫይሮንመንት ፎር ሴፍቲ ኢንፍሉዌንስ ኮምፎርት። ይሄ ደግሞ ምንድነው ኦፕቲማይዝ ዘ ዲዛይን ኦፍ ሲስተም የሲስተሙን ዲዛይን ምን ያደርጋል እንድናደርግ ይረዳናል ማለት ኦፕቲማይዝ እንድናደርግ ማለት ፕሮዳክሽን ኢንቫይሮንመንት ሴፍቲ ኢንቫይሮንመንት ኤፊሺየንሲ ኮምፎርት ዞንን ኦፕቲማይዝ እንድናደርግ ይረዳናል። ኢንሹርስ ዩዘርስ ኢንተርፌስ አር ዲዛይንድ ዊዝ ሂውማን ኮምፎርት ዩዛቢሊቲ ሴፍቲ ኢን ማይንድ። ይሄ ሂውማን ፋክተር ደግሞ ምንድነው ክሬት የተደረገው ኢንተርፌስ የተደረገው ምንድነው ለሰዎቹ ይመቻል ወይ እንዲጠቀሙት ይረዳቸዋል ወይ ሴፍቲው እንዴት ነው ምን ያክል የሰው ማይንድ ላይ ያለው ሴፍቲ ምንድነው የሚለው ሰፖርት ሂውማን ፋክተርስ እንላለን። ኢንጂነሪንግ ዲዛይን የሚለው ደግሞ ምንድነው ፎከስ ኦን ክሪኤቲንግ አፒሊንግ ዩዘር ፍሬንድሊ ኢንተርፌስ። ኢንጂነሪንግ ዲዛይን የሚለው ደግሞ ፎከስ የሚያደርገው ምንድነው አፒሊንግ አትራክቲቭ የሆነ ዩዘር ኢንተርፌስ ክሪኤት እንድናደርግ ይረዳናል ማለት ነው። ይሄን መሰል እነዚህ ዲሲፕሊኖች ለሂውማን ኮምፒውተር ኢንተራክሽን ውስጥ በጣም የምንጠቀማቸው ኢንጂነሪንግ ኤንድ ዲዛይን፣ ሂውማን ፋክተርስ፣ አርቲፊሻል ኢንቴሊጀንስ፣ ሊንግዊስቲክ፣ ኮምፒውተር ሳይንስ እና ኮግኒቲቭ ሳይኮሎጂ የምንላቸው እነዚህ ዲሲፕሊንስ ዛት contributing to human computer interaction in order to perform different kinds of research and design that is appealing and user friendly interface ለማድረግ የምንጠቀማቸው ናቸው ማለት ነው። ፊቸር ትሬንድ ኢን ኢመርጂንግ ቴክኖሎጂ ምንድነው ደግሞ እንመልከት። እንግዲህ ፊቸር ትሬንድ ኢን ኢመርጂንግ ቴክኖሎጂ ወደፊት በኢመርጂንግ ቴክኖሎጂ በጣም ትሬንድ የሚሆኑ ታይትሎችን እንመለከታለን። ያ አብዛኛዎቹም አሁንም ስላሉ ፊቸርም አለማለትም እንችላለን። በርግጥ ግን ሞር ደግሞ ፊቸር ላይ ትሬንድ የሚሆኑ ኢመርጂንግ ቴክኖሎጂ የሚባሉትን እንመልከት። የመጀመሪያው 5G ኔትወርክ ነው። እንደምናውቀው እንግዲህ ሀገራችን ላይም ጥቂት ቦታዎች ላይ መስራት እንደጀመረ እናውቃለን። ስለዚህ ኮንቲኒድ ኔትወርክ አድቫንስመንት ዊል ቢ ኢኔብል ፋስተር ሞር ሪላየብል ኮሚኒኬሽን። ስለዚህ ይሄ አድቫንስመንቱ ኔትወርክ ጀነሬሽን ላይ ያለው አድቫንስመንት ፋስተር እና ሞር ሪላየብል ኮሚኒኬሽን እንዲኖር ያደርጋል ማለት ነው። ስለዚህ 5 ጀነሬሽን ኔትወርክ ፊቸር ትሬንድ ኢን ኢመርጂንግ ቴክኖሎጂ ውስጥ አንዱ ነው። ቀጣይ ደግሞ ምንድነው አርቲፊሻል ኢንተለጀንስ ወይም AI will become even more powerful accessible driving application from smarter virtual assistant to content creation data analysis። ስለዚህ በጣም አርቲፊሻል ኢንተለጀንስ ወይም AI more powerful accessible driving application from smarter virtual assistant net ጀምሮ ኮንቴንት ክሪኤሽን ኤንድ ዳታ አናላይሲስ ድረስ ልንጠቀመው የምንችለው ምንድነው ማለት ነው አንድ ፊቸር ትሬንድ ኢመርጂንግ ቴክኖሎጂ ውስጥ ያለ አንድ ቶፒክ ወይ አንድ ብራንች ነው ማለት ነው። ስለዚህ AI አሁን በዚህ ምድር ላይ በዚህ ዓለም ላይ በጣም ኢንፍሉዌንስ ያለው በጣም ተጽዕኖ ያለው አንድ የኢመርጂንግ ቴክኖሎጂ አይዲያ ነው ማለት ነው። ሌላ ደግሞ ምንድነው አውቶኖመስ ዲቫይስ ማለት ማሽን ዛት ፐርፎርም ታስክስ ኢንዲፔንደንትሊ ኤንድ adapt to their surround with the constant human supervision። ይሄ አውቶኖመስ ዲቫይስ የምንለው ምንድነው ኖርማሊ ማንም ኮንትሮል ሳያደርገው ማንም ሱፐርቫይዝ ሳያደርገው ማሽኖች ራሳቸው ከኤንቫይሮንመንቱ ጋር ኮሚኒኬት እያደረጉ ዳታ ጋዘር እያደረጉ ፐርፎርም ታስክን ፐርፎርም ማድረግ ኢንዲፔንደንትሊ ሲችሉ አውቶኖመስ ዲቫይስ እንላለን ማለት ነው። አውቶሜትድ ዲቫይስ እንለምን ማለት እዚህኛው ተቃራኒ ሰው ኮንትሮል ያደርጋል ማለት። unlike automated device that follow the fixed set of instruction። እነዚህ ምንድነው
አውቶሜትድ ዲቫይስ ደግሞ ፊክስድ ስቴት ኦፍ ኢንስትራክሽን ፎሎ ነው የሚያደርጉት። አውቶሜትድ ዲቫይስ ከሆነ ምንድነው ፊክስድ ስቴት ኦፍ የሆነ በቃ ሩቲን ስራውን አውቶሜትድ ዲቫይስ የሚሰራ። ነገር ግን አውቶኖመስ ዲቫይስ ደግሞ ኮምቢኔሽን ኦፍ ሴንሰር፣ አርቲፊሻል ኢንተለጀንስ፣ ማሽን ለርኒንግ ቱ ሜክ ዜር ኦን ዲሲዥን ነው። ስለዚህ አውቶኖመስ ዲቫይስ ጋር ሲመጣ ኮምቢኔሽን ኦፍ ሴንሰር አለው፣ ምክንያቱም ዳታ ከኢንቫይሮንመንት አክሰስ የሚያደርግ ሪከርድ የሚያደርግ ኤአይ አለው፣ ማሽን ለርኒንግ አለው። ይሄ ሁሉ ለምንድን ነው? የራሱ ሆነ በራሱ ኢንዲፔንደንትሊ ዲሲዥን ውሳኔ ለመወሰን የሚጠቀምበት ነው። ስለዚህ እነዚህ አይነት ማሽኖችን ወይም ዲቫይሶችን አውቶኖመስ ዲቫይስ እንላለን። ስለዚህ አውቶሜትድ ዲቫይስ ጋር ልዩነት እንዳላቸውን በዚህ ማወቅ እንችላለን። ለምሳሌ አሁን ይሄ የምንመለከተው ምስል ምንድነው? አውቶኖመስ ዲቫይስ ነው ወይም ካር ነው። አውቶኖመስ ካር ነው። ኖርማሊ ራሱን ድራይቭ የሚያደርገው ቁጭ ብለን ብቻ እኛ መሄድ ነው ወደምንፈልግበት ፕሮግራም እንትን እንላለን። ከዛ በኋላ እሱ አቅጣጫውን ኢንቫይሮንመንቱን እያለ መፍጠን ካለበት ይፈጥናል፣ ቀስ ብሎ መሄድ ካለበት ይሄ ሁሉ ምንድነው? አውቶኖመስ ካር ውስጥ ነው። ሌላ ደግሞ ምንድነው? ብሎክቼን ደግሞ ምንድነው? ፋሲሊቴቲንግ ሴኪዩር ኤንድ ትራንስፓረንት ትራንዛክሽን ኤንድ ኢናብሊንግ ኒው ፎርም ኦፍ ዲሰንትራላይዝድ ፋይናንስ ይላል። ስለዚህ ብሎክቼን ደግሞ ምንድነው? ሴኪዩር ኤንድ ትራንስፓረንት ትራንዛክሽን ኢናብሊንግ ኒው ፎርም ኦፍ ዲሰንትራላይዝድ ፋይናንስ። ስለዚህ ደግሞ ምንድነው? ባለፈው እንዳየነው ትራንዛክሽን ሬጂስተር ለማድረግ የሆነ ዲሰንትራላይዝድ የሆነ ትራንዛክሽን ሬጂስትሬሽን ቴክኖሎጂ ነው ማለት ነው። ስለዚህ ሴንትራላይዝድ አይደለ፣ ዲሰንትራላይዝድ ነው ማለት የትም አለ ማለት ነው። አንድ ቦታ ላይ ብቻ ሳይሆን ሁሉም ኮምፒውተር ላይ ኔትወርክ ውስጥ ያሉ ኮምፒውተሮች ላይ በብሎክ ትራንዛክሽኖችን ሬጂስተር የምናደርግበት ነው። ይሄ ወደፊት ቴክኖሎጂ ውስጥ ምን የሚሆን ነው ማለት ነው። ፊቸር ትሬንድ ከሚባሉት ውስጥ ይካተታል ማለት ነው። ሌላ ደግሞ አጉመንትድ አናሊቲክስ ነው። ዚስ ቴክኖሎጂ አር ትራንስፎርሚንግ ሃው ዊ ኢንተራክት ዊዝ ዳታ ፕሮቫይድ ኢመርሲቭ ኢን ሄልዝ ኬር ኤጁኬሽን ኤንድ ጆርናል። ይሄ ደግሞ አጉመንትድ ሪያሊቲ ኮንሴፕት ጋር ይገናኛል። ምንድነው? ኢመርሲቭ የሆነ ኤክስፒሪየንስ እንድናይ፣ ለምሳሌ የተለያዩ ጌሞች ሊሆን ይችላል። ኢንተርኔት ግላሶች የጋር ግላሶች አሉ። እነሱን ተጠቅመን ምንድነው የምናደርገው ማለት ነው? ኢመርሲቭ የሆነ ኤክስፒሪየንስ እንድናደርግ ማለት እኛ እዚህ ወርልድ ላይ እያለ እዚህ ዓለም ላይ ያለ ሌላ ዓለም ውስጥ እንዳለ ያነዛን ግላሶችን ተጠቅመን ኤክስፒሪየንስ እናደርግ አጉመንትድ አናላይቲክስ እንላለን ማለት። ስለዚህ እነዚህ እንደ ፕሮቫይድ ኢመርሲቭ ኤክስፒሪየንስ ሄልዝ ኬር ውስጥ ኤጁኬሽን ኢንጂነሪንግ ውስጥ መጠቀም እንችላለን። ሌላ የሚቀጥል ዲጂታል ትዊን ማለት ሬፕሊኬሽን ኦፍ ሊቪንግ ኤንድ ነን ሊቪንግ ፊዚካል ኤንቲቲ ማለት ነው። ስለዚህ ሊቪንግ ኖርማል ሪል የሆነ ኦብጀክት ይኖራል። የዛ ሪል የሆነ ኦብጀክት ሬፕሊኬሽን ማለት ነው ቨርቹዋሊ ይኖራል። ስለዚህ ያ ቨርቹዋሊ በሚኖረው ነገር ላይ ዳታ እርስ በርስ እየተቀያየረ ፐርፎርም የሚያደርግ ነው ማለት ነው። ሶ አንደኛው ምንድነው? ቨርቹዋል ሬፕሊካ የሚለው ምንድነው? ካራክተሮቹ ናቸው። ቨርቹዋል ሬፕሊካ፣ ቨርቹዋል ሬፕሊኬሽን ነው። ዲጂታል ትዊን ምንድነው? ቨርቹዋል ሬፕሊኬት የሆነ ኦብጀክት ነው። ዳይናሚክ አኩሬት ዲጂታል ሞዴል ኦፍ ሳምቲንግ ኢን ፊዚካል ወርልድ። ፊዚካል ወርልድ ላይ ሳምቲንግ የሆነ ነገር ይኖራል። ለዛ ነገር ደግሞ ቨርቹዋሊ ሬፕሊኬሽን ኖርማሊ የሱ ሞዴል ምን ይደረጋል ማለት ነው? ሬፕሊኬት ይደረጋል። ሌላኛው የዲጂታል ትዊንስ ካራክተር ምን ሪል ታይም ኮኔክሽን ነው። ኢትስ ሊንክድ ቱ ኢትስ ፊዚካል ካውንተርፓርት ቪያ ኤ ኮንቲኒየስ ቱ ዌይ ፍሎ ኦፍ ዳታ ኦፍን ዩዚንግ ሴንሰር ነው። ስለዚህ ቱ ዌይ ዳታ ኮሚኒኬሽን ይኖራል። ኮንቲኒየስ ነው። ዩዚንግ ሴንሰር በመጠቀም ዳታ ፍሎ ቱ ዌይ ይኖራል ማለት ነው። እና ሊንክድ ናቸው። ሪል ታይም ዳታ ከዛኛው ከሪል ወርልድ ካለው ኦብጀክት ወደ ቨርቹዋል ምን ዳታ ፍሎ ያደርጋል፣ ይንቀሳቀሳል። ሚሚክስ ቢሄቪየር ላይ ዲጂታል ትዊንስ አኩሬትሊ ሪፍሌክት ኤንድ ሪስፖንድ ቱ ዘ ስቴት ኤንድ ቢሄቪየር ኦፍ ፊዚካል ኤንቲቲ ኢን ሪል ታይም። ስለዚህ አኩሬትሊ ሪፍሌክት ያደርጋል ማለት ነው። አኩሬትሊ ሪፍሌክትስ ኤንድ ሪስፖንድስ ቱ ስቴት ኤንድ ቢሄቪየር ኦፍ ፊዚካል ኤንቲቲ ኢን ሪል ወርልድ ውስጥ ያለውን ቨርቹዋል ያለው ሪፕሬዘንት፣ ምክንያቱም ዳታው ኮንቲኒየስሊ ፍሎ እያደረገ ሊንክድ ስለሆኑ ፍሎ እያደረገ ስለሚሰራ ማለት ነው። ኖርማሊ አሁን እዚህ ጋር በዚህ ቦታ ላይ ብንመለከት ምንድነው? አንድ ፊዚካል ስፔስ ላይ ስማርት ማሽን አለ። ስማርት ማሽን ወይ ስማርት ካር አለ ማለት ነው። ስለዚህ ክላውድ ቤዝድ ኢንተርኮኔክሽን ይኖራል ቨርቹዋል ስፔሱ ጋር። ከዛ በቃ 3D ካርድ ሞዴል ከዛ ነው። ከዛ ዳታ አናሊቲክስ ማሽን ሞዴሊንግ ይኖራል ማለት ነው። ስለዚህ አሁን ይሄ ምንድነው? ቨርቹዋሊ እዚህ ጋር ያለውና ፊዚካሊ ያለው ዳታ ፍሎ እያደረገ ከዛ ፊድባክ ይመልስለታል። ይሄ ደግሞ ምን ያደርጋል ማለት ነው? ይንቀሳቀሳል ማለት ነው። ቨርቹዋሊ ያለው ዳታን ጋዘር እያደረገ ስለሚሄድ ቨርቹዋሊ ያለው ደግሞ ፊድባክ ሲመልስለት ይሄ
አክሽን የወሰደ ይሄዳል። ይሄን ዲጂታል ትዊን እንላለን። ሌላ ደግሞ ኢመርሲቭ ኤክስፒሪየንስ ኢን ስማርት ስፔስ ይላል። ኮምባይን ፊዚካል ኢንቫይሮንመንት ዊዝ ዲጂታል ቴክኖሎጂ ላይክ AR and VR, augmented reality and virtual reality, engaging interactive multi-sensor experience that fosters sense of presence and co-location. ስለዚህ ኢመርሲቭ ኤክስፒሪየንስ ስማርት ስፔሶች ይኖራሉ። ስማርት ሲቲ ይሆናል፣ ስማርት ሃውስ ይኖራል፣ ስማርት የሆኑ ካሮች ሊኖሩ ይችላሉ። ስለዚህ እነዚህ ካሮች ኮምፒውተሮችም ሊኖሩ ይችላሉ። ስለዚህ እነዚህ ደግሞ አጉመንቲቭ ሪያሊቲ እና ቨርቹዋል ሪያሊቲ የሚባሉ ቴክኖሎጂዎችን በመጠቀም ደግሞ ኢንጌጂንግ ኢንተራክቲቭ መልቲ ሴንሰሪ ኤክስፒሪየንስ እንዲኖረው ያደርጋል ማለት ነው። ያደርጋል። ለምሳሌ አሁን ቨርቹዋል ሪያሊቲ የምንላቸው እነዚህ አይነት ግላሶች መጠቀም እናያለን፣ አይናችን ላይ እናደርጋለን። ኖርማሊ ስናይ ምንድነው እዛ ውስጥ ሌላ ኢሜጅ ነው የምናየው ማለት ነው። ሬድ ውስጥ ኖርማሊ እንደምናሳየው በቃ ሌላ ዓለም ውስጥ ያለ ጫካ ውስጥ ሊሆን ይችላል፣ ወይም ሌላ በቃ ክሬት የተደረገ እንትን ዓለም ውስጥ እንደዛ አይነት ነገር ኢማጂን እያደረግን ኢመርሲቭ ኢሜጅ እየፈጠርን የምንመለከተው ማለት ነው። ስለዚህ ቻፕተር 1ን በዚህ ጨርሰናል። ለዚህ ቻናል አዲስ የሆናችሁ ለሌሎችም እንዲደርስ ሰብስክራይብ ማድረግ፣ ኮሜንት መስጠት፣ ላይክ ማድረግ እንዳትረሱ። ቀጣይ ቻፕተር 2 ላይ ተመልሰን እንገናኛለን። ቴንክ ዩ